ሰለፊዎች የሚባሉ ሰርግ ስንጠራቸው አይመጡም ለምንድነው ይላል አትሄዱም እንዴ ሰርግ ሲጠሩ ምናልባት ያለሄዱበት የራሳቸው ምክንያት ይኖራል ምናልባት አንተ ጋር ሙዚቃ ካለ ቪዲዮ ካለ ፎቶግራፍ መነሳት ካለ ሴት ወንድ መቀላቀል ካለ ነሽዳ ካለ ጭፈራ ካለ ይሄንን ቸካል ይሄ ሳይኖር ምንም አይነት ሸሪዓውን የጠበቀ ሆኖ ያለ ከቀሩ ውቀሳቸው አለበለዚያ ግን እነሱን ከመውቀስ ራስን መውቀስ ምናልባት ለሁለቱም መልስ ለሁለታቸው የሚጠቅማቸው ይሄ ሸሪዓን የጠበቀ ወንድም ሙዚቃም የለም ነሽዳም የለም ሴት ወንድም ተለያይቶ ነው አይቀላቀልም ፎታም የለም ነዞማ ማለት የለም ይሄ ምንም የለም ሸሪዓውን የጠበቀ ነው ሸሪዓውን የጠበቀ ነገር ናበለው ከቀረ ይወቀሳል ለምንድን ነው የማትሄደው የወንድም ሐቅ አለበት ወንድም ሲጋብዝህ ራሱ መሄድ የሱን ጥሪ ማክበር ይሄ ከሙስሊሞች ሐቅ ለዚህ ነብዩ አለይሂ ሰላቱ ወሰለም ሐቁል ሙስሊሚ ዐለል ሙስሊሚ ሲቱን አንድ ሙስሊም በሙስሊሙ ወንድሙ ላይ 6 ሐቅ አለው ብለው አንደኛ ከቆጠሯቸው ውስጥ ጥሪ ሲያደርግለት ጥሪውን ሊያከብር የሚል ስላለ ማለት ነው ባይሆን የሰርግ አወጣጡ ስርዓቱን የጠበቀ ነው ወይ የሚለውንም እንቃኘው አደራ ነው والله አዕለም